የትምህርት ሚኒስቴር የሪሚዲያል የዩኒቨርሲቲ ምደባ ማስተካከያ አውጥቷል። እነዚህና ሌሎች ዝርዝር መረጃዎችን ይዘናል። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁልን? በየጊዜው ትኩስና ወቅታዊ መረጃዎች እንደርሷችሁ ቻናላችንን ሰብስክራይብ በማድረግ የምንለቃቸው ቪዲዮዎች ስልትሎ እንደርሷችሁ የደወል ምልክቱን በመንካት ሀሳብ አስተያየት ጥያቄ ካላችሁ ኮሜንት ላይ በማስቀመጥ የዚህ ቻናል አባልና ቤተሰብ መሆን ትችላላችሁ። ወደ መረጃዎቹ እንገባለን። አብራችሁን ቆዩ። ብዙ ቅሬታዎችን እያሰማ የነበረው የሪሚዲያል ዩኒቨርሲቲ ምደባ እስካሁን ድረስ ምንም የተባለ ነገር አልነበረም። ዛሬ ግን ትምህርት ሚኒስቴር መግለጫ ወጥቷል። የ2017 ዓ.ም የ12ኛ ክፍል ማጠቃለያ ፈተና ወስዳችሁ ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የሪሚዲያል ትምህርት ለመከታተል የሚያስችል ማለፊያ ውጤት አስመዘጋጅ ተማሪዎች ተቋም ምርጫ በየትምህርት ቤታችሁ በተወከሉ መምህራን በኩል እስከ ጥቅምት 12 ድረስ 2018 ድረስ ማስተካከል እንደሚችሉ ትምህርት ሚኒስቴር አስታውቋል። የሪሚዲያል ፕሮግራም የማያስተናግዱ ዩኒቨርሲቲዎች 7 ዩኒቨርሲቲዎች የዘንድሮውን የሪሚዲያል ፕሮግራም የማያስተናግዱ ዩኒቨርሲቲዎች አሉ። አዲስ አበባ ዩኒቨርሲቲ፣ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አዲስ አበባ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ሲቪል ሰርቪስ ዩኒቨርሲቲ፣ ሀዋሳ ዩኒቨርሲቲ እና ጂማ ዩኒቨርሲቲ፣ ኮተቤ ዩኒቨርሲቲ። እነዚህ 7 ዩኒቨርሲቲዎች የዘንድሮውን የሪሚዲያል ፕሮግራም የማያስተናግዱ ይሆናሉ። የአዲስ አበባ ዩኒቨርሲቲ በሰልፍ ስፖንሰርድ መማር የምትችሉ መሆኑን አዲስ አበባ ዩኒቨርሲቲ አውጥቷል ማለት ነው። በሰልፍ ስፖንሰር ራሳችሁን ችላችሁ መማር የምትችሉ ወጪን ራሳችሁ ሸፍናችሁ መንግስት የሚሸፍንላችሁን ወጪ ራሳችሁ ሸፍናችሁ መማር ትችላላችሁ። ሌሎቹ ግን ምንም የማያስተናግዱ ይሆናል። ሀዋሳ፣ ኮተቤ፣ ሲቪል ሰርቪስ፣ አዳማ ሳይንስና ቴክኖሎጂ እና አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲዎች እነዚህ ምንም አያስተናግዱም። አዲስ አበባ በሰልፍ ስፖንሰር ይቻላል ተብሏል። ቅሬታ እያሰማ የነበረው የሪሚዲያል ትምህርት ዩኒቨርሲቲ ምደባ መፍትሄ ተገኝቶለታል ማለት ነው። ትምህርት ሚኒስቴር ይህንን መግለጫ ወጥቷል። እስከ ጥቅምት 12 ድረስ አስተካክላችሁ እንዲጨርሱ መግለጫ ወጥቷል። ከዛ ውጪ ምንም አይነት ጥያቄ እንደማያስተናግድም ትምህርት ሚኒስቴር በዚሁ አስታውቋል። እንደዚህ አይነት ወቅታዊ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የምንለቃቸው ቪዲዮ ትልሶ እንዲደርሷችሁ የደወል ምልክቱን በመንካት ሀሳብ አስተያየት ጥያቄ ካላችሁ ኮሜንት ላይ በማስቀመጥ የቻናል አባልና ቤተሰብ መሆን ትችላላችሁ። ስለተከታተላችሁን እናመሰግናለን።